ዓለም ላይ human rights የሰው ልጅ መብት ይባላል። ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም። ለምን መሰላችሁ? የሰው ልጅ መብት ፖሊስ እያየ ላይፈጽም ይችላል። አንድ ሰው ሊያከብር ይችላል የሰው ልጅ መብት። ፖሊስ ኖረም አልኖረም ግን አላህ ያየኛል። በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ። ሐቂቃ እስልምናን ስንይዝ እንዲህ ነው የሚሆነው። የሰው መብት ይከበራል። ለምን ነገ ሐሰናዬን ማቀበል አልፈልግማ። ለፍቼ ጥሬ ግሬ ጀነት እገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው አይደል እንዴ? ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው። ስለዚህ ሰው መብቱን አይደፋፈርም። የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም፣ አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው። አላህ ይጠብቅ።